በአዲስ አበባ ከተማ አሰቃቂና ድንገተኛ አደጋ ተከስቶ የስድስት ንጹሃን ዜጎች ሕይወት ወዲያውኑ ማለፉን መላውን የከተማ ነዋሪዎች ከፍተኛ ድንጋጤና ሐዘን ውስጥ ጥሏል። በጠዋት ለስራና ለትምህርት የወጡ ተሳፋሪዎችን የጫነው ሚኒባስ ታክሲ በጉዞ ላይ እያለ በመንገድ ስራ ላይ ይሰራ የነበረ የከባድ እስካቫተር ማሽን የመቆፈሪያ አካል በድንገት ተሰብሮ ታክሲው ላይ በመውደቁ ምክንያት ተሽከርካሪውን ሙሉ በሙሉ ጨፍልቆት በውስጡ የነበሩ ተሳፋሪዎች ላይ አሰቃቂ አደጋ ማድረሱ ተሰምቷል። በሌላ በኩል ደግሞ በትግራይና በኤርትራ ጥር ድንበር አካባቢ አደገኛ የጦርነትና የፖለቲካ ውጥረቶች በነበሩበት ሰዓት የመቀሌው የአሸንዳ በዓል በድሮን ስጋት ቢሰረዝም በድንበር አካባቢ የሚገኙት የሁለቱ ሀገራት ህዝቦች ያሳዩት ያልተጠበቀ አንድነትና ያከበሩት የጋራ በዓል ትልቅ መነጋገሪያ ሆኖ አልፏል። ከድንበር ማዶ ደግሞ ሌላ አጣዳፊ መረጃ የተሰማ ሲሆን የሱዳን ጦር ከኢትዮጵያ አቅጣጫ ወታደራዊ እንቅስቃሴዎችን ለመሰለል የመጣ ነው ያለውን ስትራቴጂካዊ ድሮን በብሉ ናይል ግዛት በኩል መጥቶ መጣሉን ይፋ ማድረጉ አዲስ ስጋትን ፈጥሯል። በተጨማሪም ለ38 ቀናት ያህል በከፍተኛ ደረጃ ሲካሄድ የቆየው ሀገራዊ የምክክር ጉባኤ መጠናቀቁ የተሰማ ሲሆን በተለይም ደግሞ ለዘመናት ይሰራበት የነበረው ታሪካዊው ዓመተ ምህረት ወይም አም የሚለው መጠሪያ ቀርቶ የኢትዮጵያ አቆጣጠር ወደሚል እንዲቀየር የተደረገበት ውሳኔ ከፍተኛ መነጋገሪያ ሆኗል። ሰላም የራዳር ቤተሰቦች እንደምን ቆያችሁን? ለዕለቱ የተመረጡ አንኳርና ትኩስ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በአዲስ አበባ ከተማ ቦሌ ክፍለ ከተማ ወረዳ 11 ቅድስት ኪዳነ ምሕረት ቤተክርስቲያን አቅራቢያ በደረሰ አሰቃቂ የመንገድ ትራፊክ አደጋ የስድስት ሰዎች ሕይወት ማለፉን የአዲስ አበባ ፖሊስ አስታውቋል። አደጋው የደረሰው ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ50 ላይ ሲሆን ከኮዬ ፈጬ ወደ ጎሮ ይጓዝ የነበረ ታክሲ በመንገድ ስራ ላይ በነበረ እስካቫተር የመቆፈሪያ አካል ተመቶ በመውደቁ ምክንያት እንደሆነ ተነግሯል። በዚህም የአምስት ወንዶችና የአንድ ሴት ሕይወት ሲያልፍ ሌሎች ተሳፋሪዎች ከባድና ቀላል ጉዳት ደርሶባቸው በሕክምና እየተረዱ እንደሚገኙ ተነግሯል። ፖሊስ የአደጋውን መንስኤም አሁንም እያጣራ እንደሆነ ገልጸዋል። በትግራይ ክልል የመቀሌው ዋና አሸንዳ በዓል በድሮን ጥቃት ስጋት ምክንያት ቢሰረዝም በዛላምበሳና በኤርትራ ድንበር አካባቢ በደመቀ ሁኔታ ተከብሯል። በበዓሉ ላይ የጉለመህዳ ወረዳ ነዋሪዎች ከኤርትራ ስንፍአ ንዑስ ዞባ ከመጡ ኤርትራውያን ጋር በአንድነት መገናኘታቸውም ተዘግቧል። በቦታው የተገኙት የምስራቅ አብይ ዞባ ምክትል ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ይህ ህዝባዊ ግንኙነት ለሰላምና ለልማት የሚያገለግል ነው ያሉ ሲሆን ተሳፋሪዎች የተጀመረውን የሰላም ሂደት እንዲጠናከርም ጥሪ አቅርበዋል። ለ38 ቀናት ሲካሄድ የቆየውና 400 ምክረ ሀሳቦች የቀረቡበት ሀገራዊ የምክክር ጉባኤ መጠናቀቁ ተገለጸ። በጉባኤው ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ሂጅራም እንደ ካላንደር እንዲካተትና የአንቀጽ 39 እስከ መገንጠል ድንጋጌ እንዲሰረዝ ስምምነት ተደርጓል። በተጨማሪም አማርኛ፣ አፋን ኦሮሞ፣ ትግረኛ፣ ሶማሊኛና አፋርኛ የፌዴራል የስራ ቋንቋዎች እንዲሆኑና ውህድ ማንነት እውቅና እንዲያገኝ ተወስኗል። የአዲስ አበባ ጉዳይ የመንግስት ቅርጽ ሰንደቅ ዓላማና የፌዴሬሽን ምክር ቤት አመራር ግን በልዩነት ተይዘው ለሚመለከተው አካል እንዲቀርቡ መደረጉም ተነግሯል። የሱዳን ጦር ዋና አዛዥ ነሐሴ 17 ቀን 2018 ዓ.ም ባወጣው መግለጫ በሰማያዊ ናይል ግዛት በስተደቡብ በኮርሙክ አካባቢ ከኢትዮጵያ አቅጣጫ የተነሳ የጠላት ስትራቴጂካዊ ድሮን የሱዳንን የአየር ክልል ጥሶ በመግባቱ ተመቶ መውደቁን አስታውቋል። የጦር ኃይሎች ቃል አቀባይ ድሮኑ የተመታው ከዲንድሮ ደቡብ ምስራቅ መሆኑንና ወታደራዊ እንቅስቃሴዎችን ለመሰለል የመጣ እንደነበረም ገልጸዋል። የመራረጥናቸው ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ የደወል ምልክቱን በመጫን አብሮነታችሁን እንድታሳዩን እየጋበዝን በተጨማሪም ትኩስና ፈጣን መረጃዎች በጽሁፍ ማግኘት ከፈለጉ ዲስክሪፕሽን ላይ በምናስቀምጠው የቴሌግራም ቻናላችን እንዲቀላቀሉን በአክብሮት እንጋብዛለን። በሌሎች የዜና ጉዳዮች እስከምንገናኝ ሰላምና ጤና ለሀገራችን። መልካም ጊዜ